አንድ ቅዳሜ ደውዬላት ቤቴ መጣ ሰፊ አልጋዬ ላይ እንደተቃቀፍን በስሜት እየቃተተች በደንብ አባልገኝ አለችኝ። ቃሉ ቀፈፈኝ። አባልገኝ እንደዛ ትበይ ማሂ አልኳት። ለምን ይደብራል? ይደብርህ አባልገኝ ዝም አልኳት ከብዙ ግርምት ጋር። ደህና ነሽ? በረጅሙ ተነፈሰች። በዝምታ እንዳቀረቀረች ምንም ሳትጨምር ሳትቀንስ አብርሽ አግባኝ አለችኝ። አባባሉ አላስደነገጠኝም፣ አላስገረመኝም። ትከሻዬን ወደ ላይ ሰብቄ እሺ አልኳት። ትንሽ እንኳን አላሰብኩም። በትክክል የሰማኋት አልመሰላትም። አይኔን በአይኗ ፈልጋ ቀና ብላ ትክ ብላ አየችኝና ከንፈሯን ሳትከፍት ትከሻዋን ብቻ ወደ ላይ በፍጥነት ሰብቃ ማይክሮ ሰከንድ የፈጀ እስክስታ ስቅታ የምትመስል አጭር ሳቅ ሳቀች። ከዛ ምንም ሳትናገር አቀርቅራ የሚሪንዳ ጠርሙሱ ጋር መጫወት ጀመረች። የሽታዬ ፍጥነት ጥያቄው ከኔ የመጣ እስኪመስል አስገራሚ ነበር። ልናገረው ስል ካፌ ላይ ቀደምሽኝ አይነት በረጅሙ ተንፍሳ እጇን እጄ ላይ ጫነች። አልያዘችኝም። ጣል ለብቻ የተነባበሩ እጆቻችንን ፍዝዝ ብላ ያየች በለስላሳ ድምጽ እቤት እንሂድ አለችኝ። ቀድሚያት ስነሳ ወደ ጠረጴዛው ስራ ጎንብሳ የሆነ ነገር መፈለግ ጀመረች። ምን ወደቀብሽ? ጫማዬ ጠፋብኝ አለች በሚነጫነጭ ድምጽ። ማይ ሰላም ሁልጊዜም ካፌም ይሁን ሌላ ቦታ ስትቀመጥ የአንድ እግሯን ጫማ የምታወልቀው ነገር ነበራት። እንዲሁ ልምድ። ጫማዋን ከተቀመጠችበት ወንበር ኋላ አገኘሁላት። ብዙ አልቆየንም። ከዛ የተንኳተተ ቤት ወጥተን በኮንትራት ታክሲ ወደ እኔ ቤት ሄድን። የዚያን ቀን ለስላሳ እጆቿ እንደ ሐረግ ተጠመጠሙብኝ። ጡቶቿ ደረቴን በስተው ከልቤ ደም አጠቀሱ። እናም የነፍሴ ሌጣ ወረቀት ላይ በአንዱ እንዲህ ብለው ጻፉ። አውቃለሁ አታገባኝም፣ ግን ሌላ ወንድ ሰውነቴን እንዳይነካው የመሰናበቻ እስክሞት ሳመኝ፣ እስክሞት ቀፈኝ። ተቀላቀለ፣ ተደባለቅን፣ ፈሰስን፣ ጅረት ጎርፍ ሆንን። የውሃ ጎርፍ ሳይሆን የቀለጠ አለት ጎሞራ። ፈረሰኛ የሚንተከተክ የእቶን ፈረሰኛ። ለምን እንጋባልሽኝ አላልኳትም። እስካሁንም የሚገርመኝ ለምን የዚያን ቀን ከዚያ ጊዜ በፊትም ከዚያ በኋላ ከአፏ ወጥቶ የማያውቀውን የአግባኝ ጥያቄ እንደጠየቀችኝ ነበር። ትዕቢት በቀላቀለ ጅልነት ተጠምቄ ነበርና ይህን ያሰብኩት ከዓመታት በኋላ ነበር። ጅል ጥያቄውን የሚያቀርበው መላሹ ከሄደ በኋላ ነው። አግባኝ ካለችኝ በኋላ ሳንጋባ 1 ዓመት ቆየን። ጸባው አልተቀየረም። ዳግመኛም ስለ ጋብቻ አላነሳችም። እኔ እንዳነሰው ጠብቃ ይሆናል ወይም ሳልነግራት እየተዘጋጀው መስሏትም ይሆናል። ብቻ ደግማ አላነሳችው። ካወራ ነው ይልቅ የተሳሳም ነው፣ የተቃቀፍ ነው፣ በስሜት ያበድ ነው ይበዛ ነበር። ምንም የተለወጠ ነገር አልነበረም።
አንድ ቅዳሜ ደውዬላት ቤቴ መጣ ሰፊ አልጋዬ ላይ እንደተቃቀፍን በስሜት እየቃተተች በደንብ አባልገኝ አለችኝ። ቃሉ ቀፈፈኝ። አባልገኝ ፈጽሞ ከሷ አንደበት የወጣ ቃል አይመስልም። የሷ ቃላት ጠያይሞች ናቸው። ይሄኛው የተቃጠለ የመኪና ዘይት የመሰለ ጥቁር የከተማ ቃል ነበረ። እንደዛ ትበይ ማሂ አልኳት። ለምን? ይደብራል። ይደብርህ አባልገኝ። ዝም አልኳት ከብዙ ግርምት ጋር። በ4 ዓመት ቆይታችን አልጋ ላይ ከስሬ ተኝታ ከሚቆራረጥ ትንፋሾች አንድ ቃል ስትተነፍስ ሰምቻት አላውቅም ነበር። የዚያን ቀን ግን ምርር ባለ ድምጽ ብዙ ነገር አለች። አልሰማም ብል እንኳን አስገድዶ በጆሮዬ የሚፈስ ነገር። እንደማታገባኝ እያወቅኩ አብሬ መተኛቴ ብልግና ነው፣ ርካሽነትም ነው፣ ራሴን መናቅ ነው። የምመጣው እንድታባልገኝ ስፈልግ ነው። ለመባለግ ለመርከስ ፈቅጄ ነው። ይሄ ፍቅር አይደለም። አባልገኝ፣ ሳሎን ውስጥ አባልገኝ፣ ሶፋ ላይ አባልገኝ፣ ምንጣፍ ላይ አባልገኝ፣ ኩሽና ውስጥ አባልገኝ ማሂ ብዬ ጮህኩባትና ከላይዋ ልወርድ ስል አጥብቃ አቀፈችኝ። ያስተቃቀፏ ጥንካሬ ያቺ የማውቃት ለስላሳ ከስሬ እንደማር የምትቀልጥ ልጅ ናት ወይ ያስብል ነበር። አታቋርጥ አባልገኝ። ልትሸኘኝ በገባንበት የሰፈር ጨለማ ውስጥ ሰው አየን አላየን ብለህ አባልገኝ። የት ቀረ? ታክሲ ውስጥ ወይም ቢሮ የመተህ የትም እምቢ አልልህም። አእምሮዬ ቢነጫነጭም ሰውነቴ ባሪያህ ነው። ሰውነቴን እጠለዋለሁ እስከመሞት እያዋረድክ አባልገኝ። የምትፈልገው ይህንን ነው አይደል? ይሁን ሰውነቴ አባልገኝ። ይህን ያለችኝ ቀን አለቀሰች። እያለቀሰች ጥፍሯ ጀርባዬን ይዋጠጠኝ ነበር። ብዙ መስመሮች ጀርባዬ ላይ ደም አርግዘው ተሰመሩ። ሁሉም ቀስ በቀስ ጠፍቶ የአንዱ ምልክት ብቻ እስካሁን በፈዛዛው ጀርባዬ ላይ አለ። ምን ሆነሽ ነው አላልኳትም። እንደውም ቁጣው በእኔ ብሶ ተበሳጭቼ ነበር። ወደ ቤቷ ሲሸኛት ምንም አላወራንም። ሁልጊዜ ሲሸኛት የምንለያይበት ቦታ ላይ ቆይ ትንሽ አውራኝና ትሄዳለህ የምትልብኝ ቦታ ላይ እንደገና የምንገናኘው መቼ ነው የምትልብኝ ቦታ ላይ ሰው አየን አላየን ብላ በፍጥነት ጉንጬን ስማ የምትለይብኝ ቦታ ላይ ደርሰን ለመቆም ፍጥነቴን ስቀንስ ልክ ብቻውን እንደመጣ ሰው በመጣችበት ፍጥነት ቻው እንኳን ሳትለኝ የቆምኩበት ትታኝ እንዳቀረቀረች ወደ ቤቷ ገባች። ከቆምኩበት ራቅ ብሎ ከሚገኘው ጋራዥ የሚወጣ አሰቃቂ ድምጽና የመበየጃ ጨረር ጨለማውን እንደ መብረቅ እየሰነጠቀ ቤታቸው ግድግዳ ላይ ሲያልፍ ማሂ ሰላምን ሁለተኛ እንዳላገኛት ፈጣሪ ቤቷን ባስፈሪ እሳት ማጠር የጀመረ አስመስሎት ነበር። But